የዩናይትድ ስቴትስ በኢራን ላይ የባህር ማገጃውን ያለምንም ገደብ ማቆየት እንደምትችል ተናገረች። የእስራኤል ጥቃት በጋዛ ላይ የፖሊስ አዛዥን ገደለም። በፈረንሳይ ከባድ የእሳት ቃጠሎ ተከሰተም። ውድ የቻናላችን ተከታታዮች እነዚህን ዘገባዎች በዝርዝር ይዘናል። እስከ ፍጻሜ አብራችሁን ቆዩ። የዩናይትድ ስቴትስ ሐሙስ ዕለት በኢራን ላይ የባህር ማገጃውን ማቆየት እንደምትችልና የሰላም ንግግሮች ባለመሳካታቸው የዓለም የነዳጅ አቅርቦት እየቀነሰና የክልሉ ውጥረት እየጨመረ በመጣበት ጊዜ በቴህራን ላይ የኢኮኖሚ ጫና እንደምትጨምር ተናገረች። የመከላከያ ጸሐፊ ፒተር ሄግሰን ለጋዜጠኞች እንደገለጹት የአሜሪካ ጦር ኢራንን በማገድ የኢኮኖሚ ጉዳት የደረሰባትን ሀገር ላይ የባህር ኃይል መገኘቱን የመቀጠል አቅም አለው ብለዋል። የዩናይትድ ስቴትስ የባህር ኃይል ያንን አይነት ማገጃ ያለምንም ገደብ ማቆየት ትችላለች፣ ምክንያቱም መርከቦችን እንደለመድነውና እንደቀጠልንበት እንቀይራቸዋለን ብለዋል። ሄግሴት በፓናማ ለጉብኝት በነበሩበት ወቅት ለጋዜጠኞች እንደገለጹት የገንዘብ ጸሐፊ ስኮት ቤንሰንት ሐሙስ ዕለት ዩናይትድ ስቴትስ በኢራን ላይ ተጨማሪ የገንዘብ ጉዳት ለማድረስ ማቀዷን ተናግሯል። በሰኔ ወር የተደረገው የጦርነት ማቆም ስምምነት በትንሹ ላይ ባለበት ሁኔታ ኢራን በሆርሙዝ የባህር ዳርቻ በመቆጣጠር ዋሽንግተን ላይ ጫና ለማድረግ ሞክራለች። ጦርነቱ ከመጀመሩ በፊት ከአምስተኛው የዓለም ነዳጅና ፈሳሽ የስትራቴጂክ የውሃ መስመር ለማሻገር የሞከሩ አንዳንድ መርከቦችን አጥቅታለች። የተባበሩት አረብ ኤምሬት የመንግስት ዜና ወኪል WAM እንደዘገበው ከሆርሙዝ ባህር ዳርቻ ሲጓዙ የነበሩ የተባበሩት አረብ ኤምሬትስ የሀገር ውስጥ የነዳጅ ኩባንያ ሁለት መርከቦችን ሐሙስ ምሽት ላይ ተጠቁ። የተባበሩት አረብ ኤምሬትስ መንግስት ይህንን የኢራን ጥቃት በማለት አውግዟል። የዩኤስ ፕሬዝዳንት ዶናልድ ትራምፕ ከፍ ያለ የነዳጅ ዋጋ የደረጃውን ዝቅ በማድረግና በህዳር ወር የማይንድ ተርም ምርጫ ላይ የፓርቲያቸውን የኮንግረስ ቁጥጥር ሊያሳጣው በሚችልበት ሁኔታ እጅግ ተወዳጅነት የሌለው ጦርነትን ለማቆም በሀገር ውስጥ ጫና ውስጥ ናቸው። ትራምፕ በባህር ዳርቻው ላይ ሙሉ ቁጥጥር አለን ሲሉ በተደጋጋሚ ተናግረዋል። ይህም የኢራን ክህደት አስነስቷ ቴህራን ሁኔታዎቹ እስኪሟሉ ድረስ የውሃ መስመሩን እንደማትፈቅድ ተናግራለች። እዚህም የኢኮኖሚ አቋዎችን ማንሳትና የቀዘቀዙ የኢራን ንብረቶችን መልቀቅን ያካትታሉ። በሆርሙዝ ባህር ዳርቻ የጭነት ትራፊክ ማክሰኞ 12 መርከቦች የ10 ቀን አማካይና ከጦርነቱ በፊት 130 እስከ 140 መርከቦች ጋር ሲነጻጸር ወደ 8 መርከቦች ቀንሷል። ዩኤስ በሰኔ ወር አጋማሽ ላይ የኢራን መርከቦችና ወደቦች ማገጃ ለአንድ ወር አነሳች። ነገር ግን ከዚያ በኋላ መልሳ ዘግታር የቴህራን ዋና የውጭ ምንዛሬ ምንጭ በመቁረጥና የጦርነት ጥቃቶችን በኃይል መሰረተ ልማቶች ላይ በደረሱበት ቀደምት ኪሳራዎች ተባብሶ ነበር። ዋሽንግተን ቀደም ሲል ኢራንና የባህር ዳርቻቸው በሁለቱም በኩል ያሉትን ኦማን የንግድ መርከቦችን ለመመለስ ስምምነት ላይ ከደረሱ የኢራን ማገጃ እንደምታነሳ ተናግራለች። የነዳጅ አቅርቦት እየቀነሰ ነው። ትራምፕ ወታደራዊ ጥቃቶች ለማስፋትና ኢራን በጥብቅ ለመምታት በተደጋጋሚ ዛቻ ቢያደርጉም እስካሁን ግን የመሬት ጦር ሰራዊት ከመላክ ወይም የስትራቴጂክ ደሴቶችን ከመያዝና የመጠጥ ውሃ ፋብሪካዎችን ከማፈንዳት ተቆጥበዋል። ቀደም ሲል በዚህ ሳምንት ትራምፕ ከወታደራዊ እርምጃ ይልቅ በኢኮኖሚ ዘዴዎች ላይ እንደሚተማመኑ ጠቁመዋል። ዩኤስ ኢራን እና የጦር መሳሪያ ለመግዛት እየረዳች በመጠረጠራቸው ሌሎች ግለሰቦችና አካላት ላይ የኢኮኖሚ ማዕቀቦችን አጠናክራለች። ነገር ግን የጫና ዘመቻው ቴህራንን ወደ ድርድር ጠረጴዛ ለማምጣት አልቻለም። በዓለም ኢኮኖሚ ላይ ጫና እያደገ ነው። ዓለም አቀፍ የኃይል ኤጀንሲ IEA ረቡዕ ዕለት እንደተነበየው የዓለም የነዳጅ አቅርቦት በዚህ ዓመት 4.3 ሚሊዮን በበርሜል በቀን ወይም በ4% ገደማ እንደሚቀንስ ነው። ከአንድ ወር በፊት ብቻ ኤጀንሲው የ3.7 ሚሊዮን በርሜል በቀን ቅናሽ ይኖራል ብሎ ይተነበያል ነበር። የነዳጅ ዋጋ ሐሙስ ዕለት ከ2% በላይ በታች ተዘግቧል። ባለሀብቶች በደካማ የዓለም ፍላጎትና በአሜሪካ ጥሬ ነዳጅ ክምችቶች ላይ ከፍተኛ ጭማሪ በማድረግ ላይ ያተኮሩበት ነበር። ነገር ግን የየመን የኢራን ደጋፊ የሆኑት ሁቲዎች በድሮኖች የሳውዲ አራማኮ ማጠሪያ እንደደበደቡት የዘገበው ዘገባ ገበያውን አደናግጦ የክልል ጦርነት መስፋፋት ስጋቶችን እንደገና አስነስቷል። የዓለም ኢኮኖሚስቶች ከጦርነቱ የተነሳ የዓለም እድገት ላይ ከፍተኛ ውድቀት እንደሚኖርና አንዳንድ አካባቢዎችም ወደ ውድቀት ሊገቡ እንደሚችሉ ይተነብያሉ። ጦርነቱ በቅርቡ ካልቆመ ተጽዕኖ እንደሚያድግ ያስጠነቅቃሉ። ሄግሴት ሚያዝያ ወር ላይ የሰላም ንግግሮች ሳይሳኩ ቀርተው የከፍተኛ ፍጥነት የቦምብ ጥቃት የነበረበትን የሰላም ስምምነት ማድረጉ ስህተት ነበር የሚለውን ጥያቄ አስተያየት ለመስጠት ፈቃደኛ አልሆኑም። ወደ ቀጣዩ ዘገባ አለፍን። የእስራኤል አየር ኃይል ጥቃት ሐሙስ ዕለት በጋዛ ስትሪፕ የፖሊስ ከፍተኛ ባለስልጣን ጨምሮ 2 ፍልስጤማውያን ገድለዋል። ይህ ባለፉት ሳምንት ውስጥ የመጀመሪያ ተጎጂዎች ሲሆኑ የእስራኤል ጦር በአሜሪካ ጫና ስር በግዛቱ ውስጥ ያደረጋቸውን ኢላማዊ ጥቃቶችን ቀንሷል። የፍልስጤም ሕክምና ሰጪዎች የመጀመሪያው ጥቃት በቫን ዩኒስ ምዕራባዊ አካባቢ በሞተ ብስክሌት ይጓዙ የነበሩ 2 ሰዎችን ኢላማ እንዳደረገ ተናግረዋል። አንደኛው ሰው ተገድሏል፣ ሌላኛው ደግሞ ቆስሏል ብለዋል። የእስራኤል ጦር በሰጠው መግለጫ የቫን ዩኒስ የአየር ጥቃት በጦር ኃይሉ ላይ ጥቃት
በማቀድ የነበረ የሐማስ አዛዥን ኢላማ እንዳደረገ ተናግሯል። በኋላም ሐሙስ ዕለት የእስራኤል ድሮን በምዕራብ ጋዛ ከተማ ሲጓዝ የነበረ ተሽከርካሪ ላይ 3 ሚሳኤሎችን በመተኮስ የጋዛ ከተማ ፖሊስ ኃላፊ ገድሎ ሌሎች 2 ሰዎችን በከፍተኛ ሁኔታ ቆስለዋል ሲሉ ሕክምና ሰጪዎችና ምስክሮች ተናግረዋል። በሐማስ የሚመራው የውስጥ ጉዳይ ሚኒስትር በእስራኤል ፖሊስ ኮሎኔል ጀባል አቡ ከሜል ግድያ በሰጠው መግለጫ አረጋግጧል። የእስራኤል ጦር ወዲያውኑ ምላሽ አልሰጠም። እስራኤል በጥቅምት ወር በተጀመረው የተኩስ አቁም ስምምነት በኋላ በሐማስ በሚመራው የፖሊስ ኃይል ላይ ጥቃቷን ማጠናከሯ የደህንነትና የጤና ባለስልጣናት ተናግረዋል። ትራምፕ የጋዛ እቅድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ወር በጦርነቱን ለማቆም ባቀረበው እቅድ ላይ ችግር ተፈጥሯል በማለት የገለጹ ሲሆን እስራኤልም ሆነ ሐማስ በዚህ ላይ ተስማምተው መሆናቸውን ገልጸዋል። በዚህ መሰረት የእስራኤል ኃይሎች ከመውጣት ጋር ተያይዞ ሐማስ ጦር ማስፈታቱና ዓለም አቀፍ ማረጋጋት ከአዲስ ፍልስጤም የፖሊስ ኃይል ጋር በመሆን ግዛቱን የማስከበር ስራ ማከናወን ይጠበቃል ብለዋል። እሁድ ዕለት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በቴሌቪዥን ለቀኝ አክራሪ መንግስታቸው በሰጡት ቃል ትራምፕ ያቀረቡትን የቅርብ ጊዜ የጋዛ እቅድ መቃወማቸውን አረጋግጧል። በተመሳሳይ ጊዜ እስራኤል በአሜሪካ ፕሬዝዳንት ጫና በግዛቱ ውስጥ የነበሩ ጥቃቶችን በተግባር አቁማ ነበር። ሐማስ ጦርነቱን እንደገና ለመጀመር አለመፈለጉን በመግለጽ በእቅዱ ላይ እንድትስማማ ተናግሯል። ሆኖም ግን ስምምነቱ እንዲተገበር በመጀመሪያ እስራኤል የራሷን ቃል መፈጸም ይኖርባታል ብለዋል። ይህም መውጣትና ጥቃቶችን ማቆምን ጨምሮ ነው ሲል ገልጿል። ረቡዕ ዕለት የእስራኤል ጦር በሰጠው መግለጫ በአየር ጥቃት የደረሰ ጉዳት ማድረሱን የገለጸ ሲሆን ይህም በእስራኤል ጦር ላይ ስጋት የነበረውን ሰው ለማስወገድ እንደሆነ ተናግሯል። የጋዛ ሕክምና ሰጪዎች በሰሜናዊ ግዛቱ በቤት ላህያ ከተማ በደረሰው ጥቃት አንድ ሰው በከፍተኛ ሁኔታ መቁሰል መሆኑን ተናግሯል። ወደ ሌላኛው ዘገባችን አለፈን። የፈረንሳይ ባለስልጣናት በደቡብ ምዕራብ የላንዲስ ክልል በሚገኙ የጽድ ጫካዎች ውስጥ በፈነዳው የዱር እሳት ምክንያት 525 መንደረኞችን አፈናቅለዋል። ይህም በዚህ የበጋ ወቅት በትላልቅ እሳቶች ከዚህ ቀደም ከወደመ አካባቢ አጠገብ ነው። ሐሙስ ከጀመረ በኋላ 1100 ሄክታር ያቃጠለው እሳቱ ክልላዊ ባለስልጣናት ግሌስ ክላቬሬል አረብ ለጋዜጠኞች እንደገለጹት ከሉግሎን መንደር መሃል 2 ኪሎ ሜትር ርቀት ላይ ደርሷል። ሁኔታው ምቹ አይደለም ያሉት ደግሞ 500 የእሳት አጥፊዎችና 6 አውሮፕላኖች በረዥሙ ሲረዷቸው እሳቱን እየተዋጉ እንደሆነ ተናግረዋል። ፖሊስ 525 ሰዎችን ደህንነቱ በተጠበቀ ቦታ አድርሷል። ሰሜናዊና ደቡባዊ የመንገድ ግንኙነቶችን ተዘግተዋል። ሉግሎን ከቱሪስት አካባቢዋ ከካቾምቦይ በስተደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ ትገኛለች። እዚያም 2 ትላልቅ የዱር እሳቶች ከ50,000 ሄክታር በላይ አውድመው በሐምሌ ወር መጨረሻ 220,000 ሰዎችን አፈናቅለዋል። ይህ አካባቢ በዚህ የበጋ ወቅት በሙቀት ማዕበል ተጎሳቁሏል እና የሙቀት መጠኑ አርብ ከሰዓት በኋላ 36 ዲግሪ ሴልሺየስ እንደሚደርስ ይጠበቃል። ይህም ፈረንሳይ ካየቻቸው ከዚህ በፊት ታይቶ በማይታወቅ የዱር እሳት ወቅት ነው። እስካሁን ድረስ የተቃጠለው አካባቢ ከቀደመው ከ22 ሪከርድ ዓመት ይበልጣል። ውድ የቻናላችን ተከታታዮች የዛሬ ዘገባችን በዚህ ላይ ያጠናቀናል። አዳዲስ መረጃዎችና ዕለታዊ ዜናዎች በፍጥነት እንዲደርሱ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።